بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد خير عجر تنبيه لمستأثنا ሁላችንም ቆም ብለን ምልከታ እንድናደርግ ነው እንድናስተውል ነው ያ ምንድነው ሰሞኑን ምናልባት ከገጠማችሁ የዕለተ መዋጋፋሪዎች ወዲያ ወዲህ የሚያንሸራሽሩት ጽሁፍ አለ ያ ምንድነው ኡስታዝ ኢብኑ ሙነወር حفظه الله تعالى ورعاه طول الله عمره مع عمل صالح የጻፈው ጽሁፍ ነበር የጊዜውን ዋቂውን አስመልክቶ የጻፈው ጽሁፍ ነበር ያን ጽሁፍ ሼህ ኢልያስ አህመድ በራሱ ፔጅ ሼር አድርጎታል እና ይህንን ነገር ይዘው እኚሁ ጉደኛ ሰዎች እኚሁ አጋፋሪዎች ምን ሲሉ ታይተዋል ይሄው ሼህ ኢልያስ አህመድ የኢብኑ ሙነወርን ጽሁፍ ሼር ማድረጉ አንድ ናቸው ማለት ነው አንድ መሆናቸውን ነው የሚያሳየን የሚል ፍርደ ገምደልነት ፍርድን ሲፈርዱ ታይተዋል ከነሱ ከማከላቸው አንዱ አጋፋሪ ነው ይሄን የጻፈው ይሄው ጽሁፉን ይሄው እዩት ስክሪን ላይ እንደምታዩት ነው እና በጣም ያጅበው አህያውን ፈርቶ ዳውላውን እንደሚባለው ኢብኑ ሙነወር حفظه الله تعالى የጻፈው ጽሁፍ ችግር አለው እንከን አለው ከተባለ ያንን ነው ኒቃሽ ማድረግ አይደለ ያንን ነው መኮንን ይሄ ጽሁፍ ከዚህ አንፃር ችግር አለው ቢሉ ብዙ አይገርም ጽሁፉን አይደለም ግን የኮነኑት ነኝ ሰዎች የሆነ ሰው ሼር ስላደረገው ስለዚህ ያንን ሰው ከዛም በፊት የሆነ ነገር ብለናልና የሆነ ፍርድ ሰተናልና በእኛ ሚዛን እሱም የሱን ፍርድ ይመለከተዋል አንድ ናቸው ያ ሱብሃንአላህ هداكم الله በጣም ያሳዝኑ የሚያጅቡ እና ሙፍሊስ የሆኑ ሰዎች ናቸው አይቀ ليس فيهم رجل رشيد አንድ ጤነኛ ሰው የለም ቢያንስ ይህንን አትበል እንዲህ አትናገር ይህ ነገር ከባድ አረንቋ ውስጥ ይከተሃል ራስህን ነው ቅርቃር ውስጥ የሚከትህ አትባባሉ ለነገሩ አይፈረድባችሁም ይሄን የምትባባሉት እኮ በደሊል በዕልም በእውቀት የምትጓዙ ቢሆን ነበር የእናንተ አካሄድ ያው እልህ ከተገባባን እንታያያለን ይህ ነው አይደለ ባነራችሁ ታፔላችሁ ይታወቃል ለነገሩ አይገርመንም ስለዚህ እዚህ ላይ እኔ እህት ወንድሞቼን ሱኒ ሰለፊ የሆናችሁ እህት ወንድሞቼ በእንደዚህ አይነት ነገር ትክክለኛው ሚዛን ሸሪዓዊ ሚዛን ምንድነው ቢባል አይደለም ለሱና ለሰለፊያ ከሚታገል ኡስታዝ የተነገረች ሐቅ ይቅርና አየመንካን ولو كان كافرا او شاعرا حق ከተናገረ نقبله እንቀበለዋለን ምን አልኩኝ ሐቅ ከተናገረ ገጣሚም ይሁን ካፊር ጠማማንጃ ሐቅ የተናገረ ከሆነ ያን ሐቅ አንገፈትር ያንን አካል ስለምንጠላው ግልጽ ነው ሐቅ ከማንም ነገር ከማን ይቀበሏታል ይሄን ደግሞ ያው እንደነሱ እኛ በደመ ነፍስ አናወራ ከዚህ ነገር አላህ እንዲጠብቀኝ እንዲጠብቃችሁ ጌታዬን ጠይቀዋለሁ የትኛውን ምስትንፋሳችን በደሊል ነው እኛ የምናወራው እናንተ አውሩ ዘርጥጡ የፈለጋችሁትን እናንተ አካባቢ ያለው ይታወቃል ይህ ነው አይደለ ሐዲስ ወላ ሐረጅ አውራ የፈለከውን ፍርደ ገምድልነቱን ሂድ የፈለከውን ያህል ምንም ችግር የለም ነው እነሱ ዘንድ በዚህ ልክ ከሄዳችሁ በቃ ከአንነኩም ሙፍቲ እናንተ ልክ እንደ ሙፍቲ ነው የምትታዩት ነገር ግን ይሄ ዲን አይደለም ለነገ እርምጃ ይሆን አንዲትን እርምጃ ያራምድ እውር ቢሸፍት ከጓሮ አያልፍም ይላል ያገሬ ሰው አይደል ስለዚህ ይህ ነገር ትክክል እንዳልሆነ እንንገራችሁኛ ወደ ሸሪዓው እንጥራችሁ መልእክተኛው ሰለላሁ ዐለይሂ ወሰለም متفق عليه በሆነ ሐዲስ ላይ የተናገሯት ንግግር አለች ያ ምንድነው يعني اصدق كلمه በጣም ትክክለኛ ሐቅ የሆነች ንግግር አሉ ከሊመቱ ለቢድ አሉ የለቢድ ንግግር ነች አሉ ለቢድ ማን ነው ብትሉ ለቢድ ቢን ረቢዓ ነው ኩፍር ላይ ያለ በግጥሙ የሚያወሳት ስንኝን አንስተው ምን አሉ ምን ይል ነበር ይሄ ሰው መጨረሻ ላይ والله እስልምናን ወፍቆታል በኩፍሩ እያለ ይናገራት የነበረን ንግግር አንስተው መልእክተኛው ልክ ነች ይሉ ነበር ምንድነች
ቡኻሪ ሙስሊም የዘገቡ ሰሂህ ሐዲስ ላይ አለ። አላ ኩለ ሸይኢን ማ ኸላ አላሁ ባጢሉን ይል ነበር። ይህ ገጣሚ አዋጅ ንቁ፣ ሐርፉ ተንቢህን ተጠቅሞ እያንዳንዱ ነገር ከአላህ ውጭ ያለው ነገር ባጢል ነው፣ ውሸት ነው ይል ነበር። ጠፊ ነው፣ አላፊ ነው። ይህ ንግግሩ እውነት ነው ይሉ ነበር መልእክተኛው ሰለላሁ ዐለይሂ ወሰለም ለሰሃቦች አስተምሯቸው ነበር። ምክንያቱም ከቁርአን ከሐዲስ ስለሚገጥም። አላህ ቁርአን ላይ ምን ይላል? ኩሉ መን ዐለይሃ ፋን አልአይ ዱንያ ላይ ያለ በአጠቃላይ ይጠፋል፣ ይከስማል። አልማል ወልበኑነ ዚነቱል ሐያቲ ዱንያ ወልባቂያቱ ማዛ ወልባቂያቱ ሳሊሃቱ ኸይሩን ዐንደ ረቢከ ተዋበን ወኸይሩን አመላ ስለሚገጥም ተቀበሉት። ይህንን ሐዲስ ይዘው ዑሰይሚን ረሂመሁላሁ ተዓላ ሸርህ ሲያደርጉ ሪያዱ ሳሊሂን ሸርሃቸው ላይ ታገኙታላችሁ። ይኸው ስክሪን ላይ እንደምታዩት ፔጅ 308 ላይ ምን አሉ? ወፊ ሃዛል ሐዲስ ኢሻረቱን ኢላ አነል ሐቅ ዩቅበሉ ሐታ ወለው ካነ ሚነ ሹዓራ ፈልሐቁ መቅቡሉን ሚን ኩሊ አሐድን ጃአ ቢህ አሉ ሼኽ ረሂመሁላሁ ተዓላ። ይህ ሐዲስ እንግዲህ የሚጠቁመን የሚያስረዳን ቁም ነገር አለ፣ ግንዛቤ እንይዛለን አሉ። ምንድን እሱ? ሐቅ ከማንም ይሁን ከማን ሐቅ እስከሆነ ድረስ ቁርአን ሐዲሳችንን እስከገጠመ ድረስ እንቀበለዋለን፣ መቅቡል ነው፣ ዩቅበል አሉ ሼኽ። ሐታ ለው ካነ ካፊረን አሉ። እንግዲህ ምን ይውጣችሁ? ምን ይውጣችኋል? ለተሞች አጋፋሪዎች ካፊርም ቢሆን እንኳን እያሉ ነው አይደለም። ቅድም እንዳልኩት ለሱና ለሰለፊያ ከሚታገል ታላቅ ኡስታዝ ይቅርና ሐፊዘሁላሁ ተዓላ እኛ የምናውቀው በዚህ ልክ ነው። ወላሂ ተወለ ሰራይ እንኳን ለሱና ከሚታገል ሰው ሐቅ ላይ እንዳለ ከሚታወቅ ሰው የተነገረች ሐቅ ይቅርና ካፊርም ቢሆን እንኳን ሐቅ ከተናገረ ነቅበሉሁ ይኸው ከመልእክተኛው ሰለላሁ ዐለይሂ ወሰለም ንግግር እንይዛለን። ይታወቃል። ያው በመሰረቱ የኡስታዝ ኢብኑ ሙነወር ጽሁፍ ተኩስ ነው። ለእናንተ ለየትኛውም የጥመት አንጃ ተኩስ ነው። ምን ተኩስ ብቻ ድምፅ ያለው ተኩስ ነው። ለዛ ነው የሚያንገሸግሻችሁ፣ በያላችሁበት የሚያርገፈግፋችሁ። አዮ ስለዚህ እንዳያርገፈግፋችሁ፣ እንዳያንገሸግሻችሁ ሐቅ አይደለም ከሱ እኛ በምናውቀው ያህል ለሱና ከሚታገል አካል ይቅርና ከካፊርም ቢሆን ሐቅን እንቀበላለን። ይህ ነው መንሃጅ እያሉ ነው ሼኽ ሳሊህ አልዑሰይሚን ረሂመሁላህ ተዓላ። አይ ካላችሁ በዚሁ ጥያቄ ጠይቃለሁ። የመጀመሪያ ዓላማዬ እንግዲህ ሱኒ ሰለፊየት ወንድሞችን ተንቢህ ማድረግ ነው። ትክክለኛው መንሃጅ ይህ እንደሆነ ነው። የነኚህ እውር አካሄድ የሚሄዱ ሰዎች ፍርዳቸው ሸሪያን እንዳያስረሳን እኛንም እንዳያሳስተን ነው አደራ እምለው። ቀጥሎ ምን አልኩኝ? ጥያቄ ጠይቃቸዋለሁ። አድርሱልኝ፣ ለለተሞች አድርሱላቸው፣ ከቻላችሁ ሼር አድርጉላቸው። እንግዲህ መልእክተኛው ሰለላሁ ዐለይሂ ወሰለም እንዳያችሁት ቅድም ባነበብነው ሐዲስ ላይ ከሻዒር እዛው በኩፍር ያለን ሻዒር ንግግሩ ሲድቅ ነው ሐቅ ነው ብለው ነቅል አድርገዋል፣ አንስተዋል፣ ለሰሃቦች አስተምረዋል አይደል? ስለዚህ ልክ እናንተ በሰፈራችሁበት ቁና እንስፈራችሁ፣ ከዛን መልእክተኛውን ትሰፍራላችሁ። መልእክተኛው ሰለላሁ ዐለይሂ ወሰለም ለካ ከለቢድ ቢን ረቢዓ ጋር ተመሳሳይ ናቸው፣ በመንሃጅ ተገናኝተው ነው ትላላችሁ፣ ትደፍራላችሁ። ወኔውስ ሞራሉስ አላችሁ? አይ ብላችሁ ከቆማችሁ ስለዚህ ቁሙ። የኢብኑ ሙነወርም ጽሁፍ እንዳያንገሸግሻችሁ፣ እንዳያርገፈግፋችሁ። ጽሁፉ ነው እንጂ ያርገፈግፋችሁ ያንገሸገሻችሁ ይሄ መንሃጅ እንዳልሆነ አውቃችሁት ነው ማለት ነው። አው እንላለን ካላችሁ ተፈደሩ፣ ግልጽ አውጡልን። በዛው በለመደው ምላሳችሁ እስኪ ቀጥሉ። ነስአሉላህ العفو والعافية كبرت كلمة تخرج من أفواههم إن يقولون إلا كذبا